ሂዱና ግቡና ብዙ ሆቴሎች አሉና ግን ቆንጆ ቆንጆ እዛ መሰለኝ ስጠረጥረው እዛ ነው እርግጠኛ ነኝ እዛ ነው። አሁን እኮ አዲስ አበባ ላይ በጣም አሪፍ አሪፍ ሆቴሎች አሉ። ለህልሜ ታገሽ። አሁን እዚህ ደርሰሽ የለ ሆቴል ስላለ አሁን ምን ችግር አለ? ሆቴል ገብቶም ያው መቀረጽ ይችላሉ። ምን ችግር አለ? አራው ያስፈቅዳሉ። ግን ያው ካሜራ የሚገባበትና ማይገባበት ካሜራ ያው ተፈቅዶ በጣም ሽሮ ተወደሻ? አይ የምን ሽሮ ጋር ገባሽ ከመሸ ሽሮ ያለሽ በዚህ ሰዓት ያማረንን ቀሰቀሽብን ነው ነው ስንት ዓመታችን ከተለያየን? 4 ዓመት ሆነ። አትሰሩም ቲጂ እናንተ ሌሎች? አይ ማን አስወጥቶ እኔና እናንተ መቼ ይገዛል? በባቄላ ስራ የቡና መፍጫ የላችሁ? ኧረ እኔ ምን አንተ ከተከኝና ያስተከኝ አገሬታ በቡና መፍጫ ክኩን ገዝተሽ አምሰሽው ከዛም በቡና መፍጫ መፍጨት። ኧረ በእናትሽ እኔ ሩዜን እየጠለብኩ እየበላሁ ሩዜን አገር ስገባ ደርስበታል ነው ልጅ። ኧረ ካሜራ ምንድን ነው የወጣችው? ፈልጋ ነው እኔ ላወጣ ፎቶሽን ወስደው እንዳይዘቀዝቁት ድሙሹሽ ያለች ናት ደግሞ ባለፈው ማለት ነው ድራማው ሲጀምር አልቅሳ ማለት ነው። ከዛ መጣችና በውስጥ ተቆጥቻት መጣችና ሂጂ አለችኝ እላታለሁ። ካሜራ ከፍታ እኮ ነው አልቅሺ ይቺ አይኔ ራሱ ያጠባብ ናት። አሁን የባሰ ጥብብ ባለችልሽ አለች። ካሜራ ከፈተሽ ማለት ነው። አሁንም ደግሞ ቲጂ ዛሬ አይታችኋል? መልዕክት ያስተላለፈችዋል አይሚዬ ምናምን እንዴት እንዳሳዘነች ማነች እሷ? በእናትህ እኔ አላየሁም። ኧረ የኔንን እያለች እንደ ህፃን ልጅ እንዴት እንዳሳዘነች እንዴት ተረብሾ ነበር እኮ ማርያም ስለጠፋች። አይሚዬ ተመለሽ ብዬ ለፋኩ እኮ። አንቺማ አሁን ድራማ መሆኑን እያወቅሽ አሁን እንደሱ ትያለሽ? አይ ሜሪ አልቃሻ ተከታታይ ድራማ ድሮ ኢትዮጵያ ላይ ካላያችሁ ማለት ብቻ ነው ያለኝ ቻንስ። እኔ ምናች ናንዬ ድሮ ኢትዮጵያ ውስጥ ትዝ ይላችኋል የምሰራው ድራማ የሚያስለቅሰው ድራማና እኔ በጣም ብዙ ድራማ አልቅሻለሁ። እኔ ያንኑ አመጡ እኮ ቆንጆ ነው። ግን በዚህ ይስሩ ጎበዝ ናቸው። እኔ አሁን አሪፍ ነው እኮ የሚሄዱበት። አንደኛ የሚያስለቅሰው ላምባ ፊልም ያስለቅሳል። ላምባ በጣም ያስለቀሰኝ እኔ በጣም ቀዝቃዛ ወላፈን የሚለው ቀዝቃዛ ወላፈን ትክክል ነው። ምንድን ነው? ማክቤልም ያሳዝናል። ማክቤል ከባድ ነው። ማርም ያስለቅሳል። ቀዝቃዛ ወላፈን ግን በጣም ነው። 11ኛው ሰዓት የሚለው በጣም ብዙ 11ኛው ሰዓት ምን ነበር? እርጉዞና በጣም ሚስትየው ልጇ በጣም የሚያሳዝን ነው። ሰለሞን የሰራው ሰለሞን ብዙ አለስና ስልሽ እነሱም አሁን ይሄንን አየሽ እሱ እኮ ሲሰራ ፊልም ያለውን ህዝብ እንዴት በፍቅር እንደሚጎዳ ስደት ለላምባ ነው። እሑድና ሮብ ዕለት ነበረን። ሮብ 4 ሰዓት እሑድ ከሰዓት በኋላ ኧረ እንትን ይታይ ነበር እኮ በ120 ይታያል። ሲኒማ ራሱ ይታያል። እንደገና ሲዲ ነበር እኮ በፊት በሲዲ ሲኒማ ነበር አንቺ እኔም አይ ነበር። እኔ እኮ ሲኒማ በእግሬ ነው የምሄደው። ኢትዮጵያም ሲኒማ ኢምፔርም ኬርኩኝ ፒያሳ ሁለቱም ጋር በእግሬ ነው። አንቺማ ቅርብ ነው። በዛ ላጥፍ ያለ ሮብ 4 ሰዓትማ ቁጭ ብዬ እኮ ነው ማያት። በስመ አብ አንቺ በቲቪ ነው አቤት ውስጥ ሲኒማ ስትገቢ እኮ በጣም ደስ ይላል።
ናንዬ ሲኒማ አልገባሁም እኔ ክላስ እንትን እያለ በሲኒማ ሲሆን በጣም ደስ ይላል እኮ። አዎ ደስ ይላል ስክሪኑ ድባቡ ደስ ይላል። ሲኒማ ላይ ብታይ ማለት ነው። ናኒ ክላስ እየከፈል ነበር የምንሄድ የነበረው ለማየት። መርሙር የምታየው ኢምፓየር ነው ወይስ ሲኒማ ኢትዮጵያ? አሁን በሳቸው በሀይሚና በብሩኬ ድራማ ታለቅሳላችሁ አይደል? ወይ ታዲያ ናኒ ድራማ ራሱ እኮ እያየሁ እኮ አለቅሳለሁ እኮ። ፊልም ራሱ እያየሁ እንደዚህ ሲኒማ ቤት ገብቼ እግዚአብሔርን የሚያስለቅስ ከሆነ አለቅሳለሁ። የሚገርምሽ ነገር ያስለቅሳል ማለት ታሪክ እኮ ነው የሆነ ማለት ተፈጥሮ ስለሆነ በቃ ውስጥሽ ራሱ ያለቅሳል። ወደ ራስሽ ከራስሽ ህይወት ጋር የሚሆን ይሆናል ወይ ደግሞ ከምታይ ወደ ራስሽ ስለምታስገቢ እኮ ነው እንባሽ የሚመጣው። ዛሬ ራሱ ብታይ ማለት ነው ስቅስቅ ብዬ ነው ያለቀስኩት። ሁለቱንም ሳያቸው በቃ አዳሜ በሀይሚና በብሩክ የተነሳ ይሄ ብሶትሽን ታወጫለሽ። ምንም ብሶት የለብኝም እኔ ስለምወዳቸው ነው። ሄመንዬ ክርስቶስ እኛ ምን እንወዳቸዋለን? እኔ አልወዳቸው ሞቼ ነው የምወዳቸው። አይደለም ምን እንደሆነ ዛሬ አሉዬ የምትጠይቀውን ያስገባችልሽ ሄመኗ ከእናንተ ማን ነው ዱርዬ የነበረው ልጅ እያለ ልጅ ምንድን ልጅ እያለ ማለቷ ነው ይሆናል። እኔ ከቤት ውስጥ የሚወዱኝም የማስቸግረው እኔ ነኝ። እኔ መካከለኛ ነኝ፣ ግን የሚወዱኝም የማስቸግርም ከቤት ውስጥ እኔ ነኝ። ያው ተመለሰልሻ አሉ። አዎ አላለች። እኔ የመጨረሻ ልጅ ነበርኩኝ ነኝና ናንዬ በጣም በቃ ነበርኩኝ። እግዚአብሔርን ነኝ እግዚአብሔር ነው ናኒ በጣም እንዳታለሽ እኔ ይኸውልሽ ፊልም ማየት ማለት እንዲህ ተከታትዬ ምናምን ሳይሆን ማስቸግር ሳይሆን ወጣ ያልኩ ነኝ ከቤት ውስጥ ለማለት ነው እንጂ እንደዚህ ምናምን አይደለም። እንደዛ አይደለሁም፣ ግን በቃ ክላስ ውስጥ ግን አያለው ግን አያለው በጣም አያለው ከጓደኞቼ ጋር እኔም እንደዛ ከክላስ ልጆች ጋር ፊልም ያለው በጣም ሲኒማ እየገባው ምናምን ደስ ይለኛል። እነሱን ስራ እንደዛ ይውላችሁ እንዳታለቅሱ። ናንዬ እነሱ ብሶት አለው የማዳምን ብሶት ግን ማለት ነው። ናንዬ እቶንን ያየው ለታ ቆሜ አጨብጭቤያለሁ። በጣም የሚገርም ፊልም ነው። ማለት እቶን አይታችሁ ታውቁ? አላየሁትም። በጣም የሚገርም በቃ ኢትዮጵያ ላይ የተሰራ ፊልም አንተን የሰራው ብዬን ያጨበጨብኩት የምር ነው። ማን የሰራበት ነው? ማን ያውን ብትጠይቂ እንትና ኤርሚያስ የሰራው አይደለ እሱ? አዎ ኤርሚያስ ጉሩሜ ኤርሚያስ ነው። በጣም ነው በቃ የሚገርም እኔ ሁሉንም ፊልም አይቻለሁ ወይ ርዕሱን ረስቼ ይሆናል እንጂ ያላየሁ ባለፈው ነው 2 ዓመት እንዲሆነው መቼ ነው ሱሰኛ ሆኖ ምናምን የሰራበት ከማደር ጋር ነው። ምን ነው እሱ በጣም አሪፍ ነው። ከማደር ጋር ምናምን የሚሰራበት ሁለት ሆኖ ራሱን የሚሰራበት ነው ሲጀመር። በነገርሽ ላይ ማለት ነው ግሩም ኤርሚያስ እኮ በጣም ጎበዝ ነው አክቲንግ። ማንም የተክልዬ ሰፈር ልጅ ነው እኮ ቲጂ ሰለሞን ቦጋለስ በጣም ጎበዝ ነው። ሰለሞንም ጎበዝ ነው። እንዴ ባባስ የሞተው ባባ ራሱ በጣም ጎበዝ ነበር። በጣም ውይ በስማ እኔ እኮ ግን አሁን 7 ቀን ያለቀስኩት ለሱ ልጅ ጌታ እንዴት እንዳሳዘነኝ። አዎ ኢትዮጵያ ነበር ራሱ እኮ ይለናል ለቅሶ ሰፈራችን ወደዛ ስለሆነ እሱ ስላሴ ነበሩ። ያሳዝነው ስላሴ እኮ እኛ ሰፈር ነው እኮ ስላሴ ቀብሩ ነው የተኬደው። እግዚአብሔር ስላሴ እኔ በሬ ላይ እኮ ነው ያለው። አሁንማ ሰፈሩ ፈርሷል። ፈርሷል። አሁን ቀይረናል። ያደኩበት የተወለድኩበት ነው እሱ። ቤት ፈርሷል።
ካሳንቺስ ነው የተወለደው። አዋሬ ካሳንቺስ እኮ ፈረሰ እኮ። አዋሬ ካሳንቺስ አዋሬ ካሳንቺስ ፒያሳ ፈርሷል። ፈረሰ እኮ የካሳንቺስ። አሁን እኛ ኮንዶሚኒየም ተሰጥቷል። 4 ኪሎ ጭራሽ ድምጥማጧ ጠፍቷል፣ የለችም። ወይኔ በስማም ግን በስማም አለ ምንም እኮ የለም እኮ ቤተክርስቲያኖቹ ብቻ ናቸው እኮ ያሉት። ገብርኤል፣ ስላሴ ግን እኮ ታሪክ ነው እኮ ቤቶቹ ራሳቸው ታሪክ ነበሩ የምር በጣም በጣም። ግን ያው ለማስተር ምንድነው ፕላን ግን አይመቹም። ያው ማስተር ፕላን የሚባል ነገር አለ ፎቅ